ሰላም እንዴት ውድ ቤተሰቦቼ፣ ዛሬ ደግሞ በአዲስ ቪዲዮ ከች ብለናል። ይህንን ቻናል ሰብስክራይብ የምታደርጉት ያምስልኩ ያላረጋችሁ እንድታረጉት እጠይቃለሁ። ዛሬ ደግሞ ከዚህ የኢትዮጵያ አየር መንገድ ተነስተን እስከ ዱባይ ድረስ ብሎግ እንሰራለን ማለት ነው። ቆይታችንን አብረን እንቀጥላለን። ምን አዲስ ነገር ይዘን አብረን እንመቻለን። እስኪ እዚሁ ደግሞ አንዱ ሬስቶራንት ምግብ አዘናል። $20 ነው ምግብ ላርግበት እንቀምሰዋለን። እስቲ እናርግበት እናስጨው ቅቤ በጣም ይታ ፋሽን ነው። በዚህ ጣት ባጣቃ ይገርም ፋሽን ይሳን ጀመረን ውሃ አለ እና ውሃ ምግባቸውን ቀምሰናል። በጣም ቆንጆ ምግብ ነው፣ ግን ዋጋቸው እንዴት ነው ማለት ነው? እንግዲህ እንደተመለከታችሁት ነው እስካሁን ድረስ የተጠቀምናቸው ነገሮች እንደተመለከታችኋቸው፣ ውሃ እንዲሁም ደግሞ ቆንጆ ምግብ ነው። ዋጋውን ደግሞ ላስላችሁ እና የተጠቀምናቸው ምግቦች እንግዲህ እነዚህ ይመስሉ ነበር። እውነት ለመናገር ቤታቸው ምግቡ በጣም ቆንጆ ነው። ቆንጆ ምግብ ነው የበላ ነው። መስተንግዷቸውም በጣም ጥሩ ነው። ዋጋው ግን እናንተ ፌር ነው አይደለም፣ እናንተ ትፈርዳላችሁ። ግን ቆንጆ ምግብ በልተናል። ቆንጆ መስተንግዶ አለው። ሌሎቹን ነገሮች ደግሞ አብሬ ያስመለክታችኋለሁ። ሰብስክራይብ ማድረግ እንዳትረሱ። አንድ ፍየል ይገዛል። ሶስት ምግብ በልቼ ሲከፍ ምን ይሰማል? ብዙ ነገር እንግዲህ አሁን ወደ ፕሌናችን እየገባ ነው። ትኬታችንን አሳይተን ቀልፋም ወንድም ይቺን ቀልፋም ብራዘር እንግዲህ ቦታችንን አግኝተን ተቀምጠናል። ደግሞ ሻንጣችንን እያስቀመጥን ተመቻችተናል። ለማን ደርሰናል። ልንገባ ነው። ነገር ገና ጤናን ወርደን ተፈትሸን ምናምን ሀገር ማንሰክስ ደግሞ ያያ ነው እንደሚሄደው አንደርሳለን። አረጆ በጆዬ ማቢዮን እንደገና ሱዳን አገረ ብቻ። ለማንኛውም ጋይስ እየደረሰ ነው። አትላስት የመጨረሻው ዱባይ ማለት በርጋ ደርሰናል። ከዚህ በኋላ 20 ደቂቃ ይቀራል። ወርደን ደግሞ ዱባይን በደንብ እናሳያችኋለን። ከዛ ወዲህ ነው ሻርጃ ከተማ
በእናትህ አዘላስት ሁሉ ነው ፕሮሰስ አልፈን ላስት ደርሰናል፣ ጨርሰናል ጋይስ። ይህን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ብዙ ነገሮችን አብረን እንመለከታለን። ደስ ይበው። ምንድን ነው የምንሰራው? አሁን ደግሞ ሻንጣችንን እየጠበቅን ነው። ሻንጣም አለን የእሱም እንዳለ ሻንጣ ወይ አዝኜለት ነው እንጂ ሻንጣ ውስጥ አድርጌው ማምታችን ነበር። በሻንጣ አድርጎ እንደመጣኝ የምታውቁት ጋይስ። ይህን ይዘን ደግሞ ወዴት ነው የምንሄደው? ሻርጃ። ኧረ እኛ አይደለም ገባናታ ነው መጨናነቅ። ገብተናል ልንገባ ነው። ገብተናል። ወደ ውጭ ገብተናል። ይለት ምን ነበር ያልከኝ ቀደም? ፍሪስቲ ይላል። በጣም ነው የሚሞቀው ጋይስ። ብቻ ግን ደርሰናል። አትዘላስት ዱባይ ነው። ሙቀቱ እንዴት አይሻል? ሙቀቱ እንዴት አይሻል? ሙቀቱ ጠላለ በእናትህ የማይተናነስ ነው። ከያሬድና ከዚህ ሀገር ሙቀት ከያሬድና ከዚህ ሀገር ሙቀት ይሄ በስንት ጣሙ አቃጠለን። ሙቀቱ ከምትጠብቁት በላይ ነው። እስቲም በሉት ጋይስ። በጣም ነው የሚሞቀው፣ ግን ደስ የሚል ሀገር ነው። በጣም ቢዩቲ ነው። በጣም ጽድት ያለች ከተማ ናት። ኤርፖርቱም በጣም ሰፊ ነው። እንግዲህ እዚህ ደርሰናል። ገና ወጥተን ከዚህ ከዱባይ ወደ ሻርጃ እንሄዳለን። እዛ ድረስ እናስመለክታችኋለን። ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አብረን ነው የምንውለው። ይመቻችሁ። እንወዳችኋለን። ቾራ በዱባይ ይላል። ከቆቀር ወደ ዱባይ ከገጠር ወደ ዱባይ ጃኬት በጣም የሚሞቀው። ታክሲ ለመያዝ ደግሞ አሁን እየሄድን ነው ጋይስ። ታክሲ ወደ ምንበት ቦታ ውጪ ቁም ሳጥን ነው ይዘህ የመጣው። እኔ የሚያክል ሻንጣ ይዘህ ይመጣል ሰው እንደዚህ አይነት ሻንጣ ነው ይዘህ የመጣው። ተመልከቱ። ዩዝ እሱን ግን ታክሲ ገብተናል። ታክሲ ይዘናል። አሁን ደግሞ ወደ ሻርጃ ልንጓዝ ነው። መንገድ ላይ ያሉትን ቆንጆ ቆንጆ ቦታዎችና ሁኔታዎችን ደግሞ እናስመለክታችኋለን። ምን ያደርጉ? ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። መጃችሁ አብረን አየሩ እኮ ተዘበራረቀብኝ እኮ ጋር ነው። ውጪ እሳት ውስጥ ደግሞ ሴት ለምን ያታልልኛል? ሀቢቢ ካምቱ ይርጋ ጨፌ ነው። ስቲም ነው እንጂ ጋይ እኔም ከተራ ነው
በሽታው ያያ ናፈቀ ሊያለቅስ ነው። እኔ ያያ ብቻ በእናትህ ያያ ብትል ያሬድ ብትል ሳሚ ብትል ሶስቱም ናፈቀ ሶስቱ अभी फायदा कुछ फायदा नहीं 2000 भी नहीं मिलेगा समझा पहले 4000 4500 मिलता था 2000 नहीं मिलते अभी बहुत गाड़ी हो गया बहुत गाड़ी आ गया काम नहीं है बराबर मालूम है पूरा आदमी आएगा बहुत लोग ሩዝ ልንበላ ቁርስ ልንበላ ደግሞ አሁን ምሪ ይባሉ ቤት ነው። እኔ እንጃ በቃ ሩዝ ቤት ነው። ሩዝ ቤት ደርሰናል። እየገባ ነው። አብረን እንበላለን። አረብኛ ሳቡለዛ በቤከበ በአረብኛ በሲክሳችን ነው። ባንጋሊ ናቸው እንጂ ምንድን ነው ባንግላዴሽ ያኛው አረብ ነው። የባንግላዴሽ ሬስቶራንት ሩዝ ልንበላ ነው። ወሰንን ባንግላዴሽ ለቪዲዮ अंदर में